እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ እውነተኛ መሪ መግባባትን ፈላጊ ሳይሆን የጋራ መግባባትን የሚፈጥር ነው። ፍጠረው። በወረዳ ውስጥ እስላምና ክርስቲያን በፍቅር በጋራ እንዲኖሩ አድርግ። አማራና ኦሮሞ በጋራ እንዲኖሩ አድርገው። እሱን ባንተ ከተማ፣ ባንተ ወረዳ፣ ባንተ ዞን አንዱ አንዱን እንዳይገፋ አድርግ። ያን ካደረክ ኢትዮጵያ ሰላም ሆነች ማለት ነው። ሐሳቡማ ልክ ነው፣ ግን ኑረው ስራው ዝም ብሎ መጥቶ ተቀምጦ መሄድ ሲዝንን ጊዜን ማባከን ነው፣ ዌልዝ ማባከን ነው። ስራበት፣ ባለህበት ቦታ ስራ። ስትሄድ ታሪክ ማለት ቀሪ ስም ነው። አሉ አንዳንድ አመራሮች አሁን ብቅ ብቅ ያሉ ብልጽግና ውስጥ ልባቸው የሞላ እጋፈጠዋለሁ የሚሉ እነዚህ አይቆሙም፣ በርግደው ይሄዳሉ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር እያስከፈተ መኪና ውስጥ የሚቀመጥ? መጥፎ ካልቸር ነው። ብዙ የኢህአደግ ወንድሞቻችን የበላው ይሄ ነው። ውስጣቸው ቀፎ ነው ባዶ። በሱፍ ምክንያት ካልተከፈተ የማይወርዱ የማይወጡ በቃ የተከበሩ ያስከበሩ። ፎርጌት ኢት። ሰውን አንተ ሰውንና ስራ ምን ነው ጭንቀቱ? ልትሞት እኮ ነው። ምን ያሰቃይሃል በሱፍ ውስጥ? ሰውን እንደ ሰው ተራመድ፣ ሰው ውደድ፣ አልቅስ፣ ሳቅ፣ እርዳ፣ ስራ። ዝም ብሎ ከኋላ ወንበር እንደዚህ ጥሩ አይደለም። ስታስከፍት ያየ ልጅ ምን እንደሚያምረው አስብ። አዳዲሶች መከራ እንዳትበሉ ባካችሁን። በር አታስከፍቱ፣ ከፍታችሁ ግቡ። መቆም ያለብን ለብሔራዊነት ነው። መቆም ያለብን ለእኩልነት ነው። መቆም ያለብን በጋራ በሰላም በፍቅር አብሮ ለመኖር ነው። መቆም ያለብን በመናቀው ሳይሆን የማናቀው እንደሚበዛ ገብቶን ነው። እስላሞች ብዙ ከኦርቶዶክሶች ተምረን፣ ኦርቶዶክሶች ብዙ ከእስላሞች ተምረን፣ ኦሮሞዎች ከአማራ ተምረን፣ ሶማሌው ከአፋር ተምሮ በዚያ ስፕሪት ውስጥ የምንሰራ ከሆነ እመኑኝ የዛሬ 10 15 20 ዓመት የኛ ልጆች የበለጸገች ለብዙዎች ምሳሌ የምትሆን ኢትዮጵያ እንዲትሁን፣ ኢትዮጵያ እንዲትቀየር፣ ይሄ ትውልድ እንዲቀይራት የሚባል ሀገር እንሰራለን። የተኛንበት ዘመን ይበቃናል። የተባላንበት ዘመን ይበቃናል። አቅጣጫ የጠበቅንበት ዘመን ይበቃናል።